ሰላም እንዴናችሁ ቻናላችን ቤተሰቦች አካውንቲንግ ምን ማለት ነው የሚለውን እናያለን አካውንቲንግ ዴፊኒሽኑ ምን ይመስላል አካውንቲንግ ምን ማለት ነው እንዲሁም ደግሞ ስለ ኤክስተርናል ኢንተርናል ዩዘር ኦፍ አካውንቲንግ ስለ ማኔጀሪያል እና ፋይናንሻል አካውንቲንግ ምን ማለት ነው የሚሉትን ሐሳቦች ይዤላችሁ መጥቻለሁ እስከመጨረሻው ድረስ አብራችሁን ቆዩ እንግዲህ ስለ አካውንቲንግ በተለያየ ጽሁፍ በተለያየ ሐሳብ በተለያየ ሰው የተለያየ ዴፊኒሽን ሰምተናል ብዙ ተብሏል ስለዚህ አካውንቲንግ ምን ማለት ነው ብለን ስናይ ከብዙ ሐሳቦች ጨምቀን አንድ ሐሳብ ማውጣት ግድ ይለናል ስለዚህ አካውንቲንግ ስንል በዋናነት ፎከስ የሚያደርገው ፋይናንሻል ኢንፎርሜሽኖችን ወይም ደግሞ ፋይናንሻል ትራንዛክሽኖችን ሪከርድ ማድረግ ክላሲፋይ ሰመራይዝ አናላይዝ ኢንተርፕሬት ኤንድ ኮሙኒኬት ማድረግ ነው ቢዝነሱን ራን ለሚያደርጉት ማናጀሮች ሊሆን ይችላል እንዲሁም ደግሞ ሌሎች ኢንተረስትድ ለሆኑ ፓርቲዎች በሙሉ ፋይናንሻል ኢንፎርሜሽኑን ሪከርድ ከማድረግ ወይም ደግሞ ከመመዝገብ በየትኛው ሳይድ በኩል እንደሆነ ከጀነራል ጆርናል ኢንትሪ ጀምሮ እስከ አድጀስትድ ትራያል ባላንስ ድረስ ያለው ፕሮሰስ በሙሉ ለዩዘሮቹ የሚያሳይ ነው አካውንቲንግ ብለን የምንገልጸው ማለት ነው ስለዚህ ያንድን ፋይናንሻል ተቋም ወይም ደግሞ ያንድን የቢዝነስ ድርጅት ፋይናንሱ በምን አይነት ሁኔታ ላይ እንዳለ ምናውቅበት የፕሮሰስ አይነት ነው ማለት ነው ስለዚህ አካውንቲንግ ዋናው ነገር ጥቅሙ ወይም ደግሞ አካውንታንቶችም በአንድ ድርጅት ውስጥ ስንሰራ በዋናነት የምናደርገው ምንድነው ፋይናንሻል ኢንፎርሜሽኖችን ፋይናንሻል ትራንዛክሽኖችን መመዝገብ ነው አካውንቲንግ ስንል assets equals to liability plus owner's equity የሚለውን ነገር ማሳየት አለብን እንዲሁም ደግሞ ስለ ዴቢት እና ክሬዲት ከዚህ በፊትም ስናይ አትሊስት ሁለት ትራንዛክሽኖች መፈጸም አለባቸው አንድ ትራንዛክሽን ሲፈጸም ወይ ዴቢት እና ክሬዲት ሳይዶችን ሁለት ነገር አትሊስት ሁለት ኢቨንቶችን መንካት አለበት ብለን አይተናል ስለዚህ አንድ ትራንዛክሽን ሪከርድ ሲደረግ በየትኛው ሳይድ ነው አሴት ነው liability ነው ኦነርስ ኢኩዊቲ ነው ምንድነው happen ያደረገው ትራንዛክሽንስ ምንድነው ካሽ ነው liability ነው በliability ሳይድ ለምሳሌ አካውንት ፔየብል አለ አካውንት ሪሲቬብል የተለያዩ ነገሮች አሉ ስለዚህ እነዚህ ነገሮች ሪከርድ ምናደርግበት ነው ፋይናንሻል ኢንፎርሜሽኖችን ምናሳይበት ለኦነሮቹ ሾው ምናደርግበት ለማናጀሮቹ እንዲሁም ደግሞ ለሌሎች ኢንተረስትድ ለሆኑ ፓርቲዎች በሙሉ የፋይናንሻል ተቋሙን በምን አይነት ሁኔታ ላይ እንዳለ እየመዘገብን ምናሳይበት ነው አካውንቲንግ ብለን የምንገልጸው ማለት ነው አካውንቲንግ በዋናነት 3 ቤዚክ አክቲቪቲዎች አሉት የተፈጸመውን ትራንዛክሽን አይደንቲፋይ ማድረግ ምንድነው የሚለውን ነገር ከለየም በኋላ ሪከርድ አድርገን ኮሙኒኬት ማድረግ ነው ለሚመለከታቸው አካላት ወይም ደግሞ ኢንተረስትድ ዩዘር ለሚባሉት ኤክስተርናል እና ኢንተርናል ዩዘር የሚባሉ አሉ በአካውንቲንግ የተፈጠረውን ትራንዛክሽን ወይም ደግሞ happen ያደረገውን ትራንዛክሽን አይደንቲፋይ ካደረግን በኋላ መዝግበን ኮሙኒኬት ማድረግ ለነሱ ይተበቅብናል ማለት ነው እንግዲህ አይደንቲፋይ ሪከርድ ኮሙኒኬት ይያልን መተናል ስለዚህ አይደንቲፋይ ማድረግ ምን ማለት ነው አይደንቲፋይ ምናደርገው ምንድነው ብለንስና አይደንቲፋይ ምናደርገው ኢኮኖሚክ ኢቨንቱን ወይም ደግሞ ምን አይነት ትራንዛክሽን የተፈጸመው የሚለው ለምሳሌ በዚህ ወር የሆነ ዕቃ ብንገዛ ያ የተገዛው ዕቃ ምንድነው አፌክት የሚያደርገው ምን ነው የሚለው ነገር ትራንዛክሽኑን ነው የምንለየው ለምሳሌ አሴት ከሆነ የገዛ ነው ኢኩዊፕመንት ብንገዛ አሴት ሳይዳችን እየጨመረ ይሄዳል ስለዚህ እሱን ነገር መለየት ካሻችን ምንድነው ነው ካሻችን ጨምሮ ነው ወይስ ቀንሷል ሊያቢሊቲያችን ቀንሷል ነው ወይስ ጨምሯል የሚለው ነገር እየለየን መሄድ አለብን ማለት ነው አይደንቲፋይ ካደረግን በኋላ ነው ምን ላይ ነው የምንመዘግበው በአሴት ሳይድ ነው liability ነው ኦነርስ ኢኩዊቲ ነው የሚለው ላይ ለመመዝገብ መጀመሪያ አይደንቲፋይ ማድረግ ትራንዛክሽኑን ይተበቅብናል ማለት ነው ሌላው ኮሙኒኬት ነው የምናደርገው ቅድም ይያልነው እንደመጣ ነው አሁንም ኮሙኒኬት የምናደርገው አካውንቲንግ ሪፖርቱን አዘጋጅተን በየወሩ ሊሆን ይችላል በየኳርተሩ ወይም ደግሞ በየአመቱ ሊሆን ይችላል የምናዘጋጀው እሱ እንደየኦርጋናይዜሽኑ ይለያያል ብዙ ጊዜ ኳርተር ላይ መዘጋጀት አለበት ጤናማ የሆነ የፋይናንስ እንቅስቃሴ እንዲኖር ድርጅቱ በየጊዜው ቢዘጋጅ ጥሩ ነው ማለት ነው እነማን ናቸው አካውንቲንግ ዴታውን የሚጠቀሙት እነማን ናቸው ብለን ስናይ ኢንተርናል ዩዘር እና ኤክስተርናል ዩዘሮች ናቸው የሚጠቀሙት ኢንተርናል ዩዘር የሚለው እንደ ስሙ እንግዲህ ከስሙ መረዳት የምንችለው ምንድነው ኢንተርናል ዩዘር ማለት በኦርጋናይዜሽኑ ስር ያሉ የሚመለከታቸው አካላት ማለት በካምፓኒው ስር ያሉ በሙሉ
ኢንተርናል ዩዘር ብለን እንገልጻቸዋለን ፋይናንስ አሉ ማን ሪሶርስ ዲፓርትመንት ማርኬቲንግ ዲፓርትመንት ይኖራል ማኔጅመንት ያዘጋጀነው ፋይናንሻል ትራንዛክሽን ለነዚህ ኢንተርናል ዩዘር የምናቀርበው ለነዚህ አሁን ለዘረዘርናቸው ሰዎች ነው ማለት ነው ሌላው ኤክስተርናል ዩዘሮች የሚባሉት እነማን ናቸው ብለን ስናይ ኤክስተርናል ዩዘር ከባንኩ ውጭ ያሉ የሚመለከታቸው የዛ ካምፓኒ ምን ላይ እንዳለ ማወቅ የሚገባቸው በሙሉ ኤክስተርናል ዩዘር ኦፍ አካውንቲንግ ብለን እንገልጻቸዋለን መጠቀም ይችላሉ ለምሳሌ እንደ ሌበር ዩኒየን የሚባሉ እንደ ክሬዲተሮች የተለያዩ ተቋም ላይ የተለያዩ ክሬዲተሮች ይኖራሉ እነዛ ክሬዲተሮች ፋይናንሻል ተቋም ላይ እንዳለ ማወቅ ይገባናል ካሉ ማወቅ ይችላሉ ሌላው ኢንቨስተሮች ናቸው ምሳሌ በካምፓኒው ላይ ብዙ ወይም ደግሞ ካምፓኒው ላይ ኢንቨስት ማድረግ የፈለጉ ሰዎች ማወቅ አለባቸው ፋይናንሻሉ ከዚህ በፊት የነበሩትን የ2 የ3 የ4 አመት ፋይናንሻል እንቅስቃሴውን ማወቅ አለባቸው ሌላው ሬጉላቶሪ ኤጀንሲ ከመንግስት ጋር የተያያዘ ማንኛውም ህጋዊ አካል የዛን ካምፓኒ በምን አይነት ሁኔታ እንዳለ ማወቅ ፈልጋለሁ ካለ እነሱም ማወቅ ይጠበቅባቸዋል ስለዚህ እንደ ኤክስተርናል ዩዘር ኦፍ አካውንቲንግ ብለን እንገልጻቸዋለን ማለት ነው ከስተመሮቻችን እንደዚሁ ኤክስተርናል ዩዘር ኦፍ አካውንቲንግ ናቸው ነገር ግን ካምፓኒው ምን አይነት ሁኔታ ላይ እንዳለ የማወቅ መብት አላቸው እሱን ደግሞ የሚያውቁት ፋይናንሻል ትራንዛክሽኑን ሪፖርቱን ወስደው ነው ፋይናንሻል ሪፖርቱን አመታዊ ሪፖርቱን ወስደው ሙሉ ለሙሉ ካምፓኒው ምን ላይ እንዳለ የሚገልጸው ፋይናንሻል ሪፖርቱ ነው አመታዊ ሪፖርት የተዘጋጀው ፋይናንሱ አመቱን በሙሉ ያንቀሳቀሰው ነገር ከዚህ በፊት ያለውን አሴት በሙሉ የሚገልጽ የሚያሳይ ስለሆነ እዚህ የምናዘጋጀው ዳታ በሙሉ ለነዚህ ሰዎች ነው የሚሆነው ለኤክስተርናልና ለኢንተርናል ዩዘሮች ነው የሚሆነው ከነሱ አይዘልም ለነሱ ነው የምናሳውቀው ስለዚህ ለነሱ በሚመች መልኩ አካውንቲንግ ፕሮሲጀሩን በጠበቀ መልኩ በጋፕ ከሆነ የምንሰራው በጋፕ ባይፋሬስ ከሆነ የምንሰራው ባይፋሬስ ከመሰረት ማዘጋጀትና ማሳወቅ አለብን ማለት ነው እንግዲህ ሌላው ማናጀሪያልና ፋይናንሻል አካውንቲንግ ምንድነው ብለን ስናይ ቤዚኮቹ ማኔጀሪያል አካውንቲንግ ስንል ለምሳሌ ማኔጀሪያል አካውንቲንግ ማለት ኢኮኖሚክ እና ፋይናንሻል ኢንፎርሜሽኖችን ለማናጀሮች እና ለኢንተርናል ዩዘሮች ፕሮቫይድ ማድረግ ነው ዋናው ስራው የማኔጀሪያል አካውንቲንግ ማለት ነው ስለዚህ ማኔጀሪያል አካውንቲንግ ፕሮቫይድ የሚያደርግልን ኢኮኖሚክ አክቲቪቲዎች ኢኮኖሚክ ኢንፎርሜሽኖች ይኖራሉ ፋይናንሻል ኢንፎርሜሽኖች ይኖራሉ ስለዚህ አጠቃላይ ፋይናንሻል ኢንፎርሜሽኑን ለማናጀሮችና እዚህ ጋር ቅድም ለገለጽናቸው ለኢንተርናል ዩዘሮቹ በሙሉ ማሳወቅ ነው ያለበት ማለት ነው ስለዚህ ማኔጀሪያል አካውንቲንግ ፎከስ የሚያደርገው ኢንተርናል ዩዘር ላይ ነው ማኔጀሪያል አካውንቲንግ አፕላይ ያደርጋል ለተለያዩ የቢዝነስ ታይፖች ለምሳሌ 4 አይነት የቢዝነስ ታይፖች አሉ እንደነ ኮርፖሬሽን ፕሮፕራይተርሺፕ ፓርትነርሺፕ እንዲሁም ደግሞ ኖት ፎር ፕሮፊት የሚባሉ ኦርጋናይዜሽኖች አሉ ስለዚህ ለነዚህ ሁሉ ቢዝነስ ታይፖች አፕላይ ማድረግ እንችላለን ማኔጀሪያል አካውንቲንግ ማለት ነው ስለዚህ ማኔጀሪያል አካውንቲንግ ኮርፖሬሽን ላይ ይሰራል ፕሮፕራይተርሺፕ ላይ ይሰራል ፓርትነርሺፕ ላይ ይሰራል አንድ ቦታ ላይ የተገደበ አይደለም ማኔጀሪያል አካውንቲንግ ሁሉም የቢዝነስ ታይፖች ላይ አፕላይ ማድረግና መተግበር እንችላለን ማለት ነው ስለዚህ ስለ ኮርፖሬሽን ስለ ፓርትነርሺፕ እና የሰራዋቸው ቪዲዮዎች አሉ ወደ ኋላ መጣችሁ ይያቸው ጥሩ ቪዲዮ ይሰራ ነው አለ እሱን ተጠቀሙበታላችሁ ከታይ ዲስክሪፕሽን ላይ አስቀምጥላችኋለሁ እሱን ተጠቀሙበት ሌላው ፋይናንሻል አካውንቲንግ ነው ፋይናንሻል አካውንቲንግ process of recording summarize and reporting the transaction result from business operation over a period of time ስለዚህ ፋይናንሻል አካውንቲንግ በዋናነት ፎከስ የሚያደርገው ሪከርድ ማድረግ ሰመራይዝ ሪከርድ ቅድም መጀመሪያ ላይ ስናወራው የነበረው ፋይናንሻል ትራንዛክሽኖችን መመዝገብ ሰመራይዝ ሪፖርት ማድረግ ነው ትራንዛክሽኖችን ከተለያዩ የቢዝነስ ኦፕሬሽኖች በሆነ ፔሪድ ኦፍ ታይም ላይ የተከናወኑትን ሁሉንም ትራንዛክሽኖችን መመዝገብ እና ሪፖርት ማዘጋጀት ነው ፋይናንሻል አካውንቲንግ በዋናነት ፎከስ የሚያደርገው ማለት ነው so this transaction are summarized in the preparation of financial statement በማዘጋጀት ነው ምንቋጨው ማለት ነው ፋይናንሻል አካውንቲንግ አትሊስት በየአመቱ ፋይናንሻል ስቴትመንት መዘጋጀት አለበት ቢበዛ ከአመት መዝለል የለበትም ስለዚህ የዛን አመት ፋይናንሻል ስቴትመንት በማዘጋጀት ፋይናንሻል አካውንቲንግ ቋጫለ ማለት ነው ስለዚህ ፋይናንሻል ስቴትመንት ስናዘጋጅ ኢንክሉድ ማድረግ ያለብን ባላንስ ሺት ኢንካም ስቴትመንት ካሽ ፍሎ ስቴትመንት የሚባሉትን በሙሉ ማዘጋጀት አለበት ስቴትመንት ስለ ባላንስ ሺት ስለ ካሽ ፍሎ ስቴትመንት ከዚህ በፊት ብዙ ጊዜ ያወራናቸው ይሰራናቸው ቪዲዮዎች አሉ ያላያችሁት ካላችሁ ወደ ኋላ መለስ ብላችሁ ይት ባላንስ ሺት እንዴት ይዘጋጃል ኢንካም ስቴትመንት ምንድነው
ምን ማለት ነው እንዴት ነው የምናዘጋጀው የሚሉትን በሙሉ እዛ ላይ ታገኙዋቸዋላችሁ ስለዚህ ዛሬ በዋናነት ያየነው አካውንቲንግ ምን ማለት ነው ኢንተርናል እና ኤክስተርናል ዩዘር ደግሞ ፋይናንሻል እና ማኔጀሪያል አካውንቲንግ የሚባሉት በዋናነት የኔ ይመስላል ሐሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ እንዲሁም ደግሞ በቀጣይ በምን አይነት መንገድ ወይም ደግሞ እንዴት እንስራላችሁ የሚለውንም እሱንም በኮሜንት ቦክስ ላይ ያሳውቁን በቀጣይ ሻሽለን ሌሎች ሐሳቦችን ጨምረን ይዘንላችሁ እንመጣለን ለዛሬ እዚህ ላይ ያበቃን በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በሰላም ቆዩ